ነይ በቃ አንቺን እሸከምሻለሁ። እሺ ተሸከም። ነይ በቃ ያስቀድምሽ እናት ስሟ ማን ነው? ሩት። እሺ ሮጣ ተሸክማት ይዛት ና ቶሎ በል። እኛ እንደዚህ ማስቀደም አልገባኝም። እኔ አልሄድም እሱ ጋር አልሄድም እያልኳት እሷ ናት አክብራ የመጣችው። እሱ ብዙ ነገር የመሸከም አቅም አለው እና ትዕግስተኛ ነው ይባላል ልጁ። ሁለታችንን የሚሸከማል ካሜራማን እኔ ሆነ ተቀርጸናል እና አንተ ለሰጠኝ ይሸከማል እና ተሸከማል እንደምሩ ታይል መጀመሪያ ኪሎን እየመዘነ ነው በአይን ኦኬ ኪሎ ቃል አጣሁላችሁ ባይዘው ማለት ነው ነግራችሁ ግራ ገባኝ። ቃል አጣልን እኛ ቃል የሚገኝልን ልጅ ቃል አጣሁልሽ የኔ ስጦታ ሰርቶሻል ጌታ ታችሁ ደሞ ኪስ የመጣሽው መባል ልጅ እንኳን አልነበርኩም። ዛሬ ያው እንግዲህ አንተ ፊት ለፊት ቆሜ ተባልኩኝ። ችግር የለም በዚህ ዓለም ስንኖር ብዙ ነገር ያጋጥመናል። ልጄ ስማኝ፣ አይ በዚህ ልክ ማለት ተንቀለቀላችሁ ምንድነው? ሰከን በላ ሰከን ብዬ ላውራ እኮ ተረጋጋ። ሰከን ብያለሁ። ወይኔ ጋይስ ተጋደሉ መሰለኝ ጉዴ ፈላ። እንግዲህ መኝታ ቤት እንኳን አይገባም፣ እየተጨቃጨቁ ነው የሚሆነው ምናምን። ወይኔ ጉዴ ፈላ። ፈራሁኝ ጋይስ፣ በጣም ፈራሁኝ። ግን አያችሁ አይደለ ትወደዋለች ብያችሁ የለ እንጂ የራሱ ጉዳይ እየፈለገውን ነገር ያምጣ ነበረ የምትለው ማለት ነው። ይሄን ነገር ግን ያላደረገችው በቃ ትወደዋለች ማለት ነው። ስለዚህ በመሀላቸው እልህ ነው ያለው። ገባችሁ አይደል? እሱ የሆነ ነገር ስላደረገ እሷም ደግሞ የሆነ ነገር ስላደረገች ነው እንጂ ሁለቱም የማይወደዱ ሰዎች ሆነው አይደለም። እግዚአብሔር ቢፈቅድና ድጋሚ ተመልሰው ደስታቸውን ብናይ ደስታዬ ነው። እውነት ለመናገር ጋይስ እውነት ምን ነው ካወራሽ ሜቢስቲ ልታናግሪ ሞክሪ። እኔ ሰማይ ፈቃደኛ አይደለም። እኔ ደውዬ በጓደኛም በምንም ጠይቄያታለሁ። ቤትም አትሄድም፣ ትመጣለች። ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ። የሰው ልጅ ይቀየራሉ እያልኩ ነው። አይገባም እንዴ? መቼም አትቀየርም። ያው ለእኔ ጥሩ ሰው ሆነ። በቃ አብርሃም እኔ ምን ትመለሳለህ አትመለስም? በቃ አጭሩ ቃል በእግዚአብሔር ትመለሳለህ አትመለስም? ልጄ ነህ ብዬ ልደብቅ ነው እንዴ? አሁን ሩታ ያለችም እና ለአንተ ልሸፍንልህ ነው? ጥሩ ስራ ሰርተሃል።
ጥሩ ስራ ነው። ሰላም አሁን ወደ ሌላ ተካራ አልገባም። በቃ የአፍሮ ፀጉር ትኩረት ይገርማል። የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና